ኤአይን ብቻ በመጠቀም የራሳችሁን ምስል ወይም ፎቶአችሁን ወደ ቪዲዮ መቀየር ትፈልጋላችሁ? እንግዲያውስ ይህን ቪዲዮ እስከመጨረሻው እዩት። ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ይህኛው ክፍል ቀጣይ አራተኛው ክፍላችን ነው። እንዴት ነው የራሳችንን ምስል ወደ ቪዲዮ የምንቀይረው የሚለውን አሳያችኋለሁ ማለት ነው። እንግዲህ ምስልን ወደ ቪዲዮ የሚቀይሩ የተለያዩ ኤአይ አይነቶች አሉ። ግን በነፃና ሻል ያለም ቪዲዮ ርዝማኔ ያለው ግሮክ ኤአይ ይሰኛል። ግሮክን የምታገኙት ወደ ፕሌይ ስቶራችሁ ትሄዱና ፕሌይ ስቶራችሁ ላይ ግሮክ ኤአይ ብላችሁ ጽፋላችሁ ማለት ነው። ይሄው እንግዲህ ግሮክ ኤአይ መጥቶላችኋል። እኔ አፕዴት እየጠየቀኝ ነው። እናንተ ደግሞ እኔ አፕዴት አድርጌ እገባለሁ። እናንተ ደግሞ ኢንስቶል ነው የሚላችሁ። ኢንስቶል ብላችሁ ትገቡና እዛ በኋላ ኦፕን ይላችኋል። እዛ ጋር ትገባላችሁ ማለት ነው። እንግዲህ ግሮክ ኤአይ ላይ ገብቼ ሳሳያችሁ መጀመሪያ የፊት ለፊት ገጹ ይህን ይመስላል ማለት ነው። ትራይ ሱፐር ግሮክ የሚል አለ፣ ክሬት ቪዲዮ የሚል አለ፣ ኤዲት ኢሜጅ አለ፣ ቮይስ ሙድ አለ። ቮይስም ጀነሬት ማድረግ ቮይስም መቀየር ትችላላችሁ። ኦፕን ካሜራ መጠቀም ትችላላችሁ። አናላይዝ ኮዶችን መጻፍ ትችላላችሁ። ከስተማይዝ ግሮክ የሚል አለ። ከግሮካችሁን ራሳችሁ በራሳችሁ መንገድ ማድረግ ትችላላችሁ። እንግዲህ ቪዲዮውን ነው ማሳያችሁ። ቀጣይ ደግሞ እንዴት አድርገን የራሳችንን ኮድ የአፕሊኬሽን መስሪያ ኮድ የጌሚንግ ኮዶችን እንደምናዘጋጅ አሳያችኋለሁ። ቀጣይ ግን እዚህ ጋር ዛሬ ቪዲዮ ስለሆነ መስራት የምንፈልገው ክሬት ቪዲዮ የሚለውን እንጫነዋለን ማለት ነው። እንግዲህ ክሬት ቪዲዮ የሚለውን ከተጫነው በኋላ የተለያዩ የኢሜጅ አይነቶች ይመጡልናል ማለት ነው። እዛ በኋላ ታይፕ ኢሜጅ ይለናል። ኢሜጃችሁን እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር ኤዲት ፎቶውን ኤዲት ነው ማድረግ የምትፈልጉት ወይንስ ፎቶ እንቅስቃሴ እንዲጨመርለት ነው የምትፈልጉት የሚለውን ያሳየናል ማለት ነው። እኔ ጋር ፎቶ እንቅስቃሴ እንዲጨመርለት ስለሆነ የምፈልገው እዚህ ጋር ወደ ጋላሪ ወስደና ኢሜጅን ያስመርጠኛል ማለት ነው። እንግዲህ ኢሜጅን ሲያስመርጠኝ እዚህ ጋር ባለፈው እንዴት ነው በስልካችን ኢሜጅ ጀነሬት የምናደርገው የሚለውን አሳይቻችሁ ነበረ። አሁን ደግሞ ያንን የሰራነውን ኢሜጅ ወደ ቪዲዮ እንቀይረዋለን ማለት ነው። ራሱን ይሄኛውን መርጠውና ደን እንለዋለን ማለት ነው። እዛ ያስገባልናል። አፕሎድ አድርጎ ሲጨርስ እንግዲህ አኒሜት ወደ ማድረግ ይሄዳል ማለት ነው። እንግዲህ ፐርሰንቱን እየቆጠረ 1% ማለት ጀምሯል። ቪዲዮውን እስከሚሰራ እንጠብቃለን ማለት ነው። እንግዲህ ይህን ተጠቅመን ምንድነው የምንሰራው የሚለውን በቀጥታ ሳሳያችሁ ይህንን ኤአይን ተጠቅመን ቪዲዮውን ጀነሬት በማድረግ የዩቲዩብ ቪዲዮዎችን ማዘጋጀት እንችላለን። ለቲክቶክ የሚሆኑ ቪዲዮዎችን ማዘጋጀት እንችላለን። ከዛም በመቀጠል ለኢንስታግራም እና ኤፍቢ የሚሆኑ የተለያዩ ቪዲዮዎቻችንን በኤአይ ተጠቅመን ማዘጋጀት እንችላለን ማለት ነው። ግሮክ ቪዲዮ ደግሞ እዚህ ለ6 ሰከንድ የሚሆኑ ቪዲዮዎችን ያዘጋጅልናል ማለት ነው። እኛ የተለያዩ ፕሮንቶችን ወይም ስለ አንድ ርዕስ ስለ አንድ ስክሪፕት የሆነ ስክሪፕት የሰጠነውን በቃ ይህን የሚመስል ጽድት ያለን ተሰርቶልናል ማለት ነው። እንግዲህ ወደ አቋራጭ ሀሳቤ ስቀጥል ለዩቲዩብ የሚሆኑ ቪዲዮዎችን የተለያዩ ስክሪፕቶችን የሰጠነውን ያንን ስክሪፕት ቻትጂፒቲ ወይም ጀሚናይን በመጠቀም ወደ ፕሮንት እንዲቀይርልን እናደርገዋለን። ለእያንዳንዱ ስክሪፕት ሲን ፕሮንት እንዲያዘጋጅልን እናደርገዋለን። ያንን ፕሮንት ደግሞ ምስል ካዘጋጀን በኋላ ቀጥታ ምን እናደርጋለን ማለት ነው። በግሮክ ኤአይ ተጠቅመን ቪዲዮ እንፈጥራለን ማለት ነው። ያንን ቪዲዮ በካፕከት ኤዲት አድርገን ደግሞ ወደ እንፖስተዋለን ወይም አፕሎድ ማድረግ እንችላለን ዩቲዩብ ላይ ማለት ነው። ነፃ ነው። ጽድት ያሉ ቪዲዮዎችን ማዘጋጀት እንችላለን። እንግዲህ ሙሉ ቪዲዮ አሰራሩን በኤአይ ተጠቅመን የሚሆን የቪዲዮ አሰራር ከፈለጋችሁ ኮሜንት ላይ ያሳውቁኝ። ግን የተለያዩ ስለ ቪዲዮ ኤዲቲንግ ምናምን የተለያዩ ቪዲዮዎች የሰራኋቸው ስላሉ ሁሉንም ስለ እያንዳንዱ ኤአይ እያንዳንዱን የቻፕተር እየገባችሁ ቃኙትና ሙሉ ቪዲዮ አሰራሩን ታገኙታላችሁ ማለት ነው። ቪዲዮ ይህን ይመስላል። አንድ ጊዜ ላስቃኛችሁ። I love being here with you. Me too. It's perfect. ይህን የመሰለ እንግዲህ ሮማንስ የሆነ የፍቅር ግንኙነትን የሚያሳይ ጽድት ያለ በኤአይ የተሰራን ቪዲዮ ሰርተናል ማለት ነው። እንግዲህ ውዶችዬ ስለተከታተላችሁ አመሰግናለሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮአችንን እንግዲህ እንደዚህ አድርገን እዚህ ጋር የዳውንሎድ ምልክት አለች። ዳውንሎድ አንልከን ዳውንሎድ እናደርገዋለን ማለት ነው። እንግዲህ ውዶችዬ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አይረሳ። እንግዲህ እንደምታውቁት የተሻሉ ቪዲዮዎችን ዘመኑን ትሬንዱን የጠበቁ ለሰዎች ጠቃሚ የሆኑ ቪዲዮዎችን እየሰራሁ ነው። ግን ቻናሌ እያደገ አይደለም። እንግዲህ ሰብስክራይብ በማድረግ አበረታቱ፣ ይደግፉ። ገና ጀማሪ ስለሆንኩ እንግዲህ ውዶች የተሻለ ስራ ይዤላችሁ እንድቀርብ ብዙ ፎከሳችን የሚሆነው እንግዲህ የስልክ ተጠቃሚ ማህበረሰብ ፎከስ ያደረገ ነው የሚሆነው፣ በስልክ ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ እንገናኝ።